ጋራድ እዛው ጋራድ እዛው እዛ ግራውንድ ላይ በግራ በኩል ሙሉ በሙሉ የራስ ነው። ኧረ አይደለም እባክህ። ምንድነው ሙሉ እኔ ነኝ የሚሆነው? እኔ ማን ነኝ እኔ? አንዴ ምን ችግር አለ? ሰው ስልክ ቤት እንዳለ ከፍቶ የለ እንዴ? ያርካፕ ሁሉ ስልክ ቤት አላችሁ እኮ እንትን። አይ እኔ እኮ ህንጻውን ያልከኝ መስሎኝ እኮ። ኧረ ህንጻ በስመ አብ። አዎ ያማይ ራሴ ነው። ኧረ ራሴ ነው እንዴ? በስ በጣም አሪፍ። እግዚአብሔር በጣም ደስ ይላል። አዎ በቃ ምን አለክ? በእናትህ ሽቶ ደግሞ በእናትህ ይሄ። ኧረ ምንም የለም። እዛ ጋራዝ አንዱን አጥቂ ያገኘሁትና ማለት ነበር ሽቶ ልገዛ ታውቃለህ። ሰማ እቺ ነበር ሽቶ ጋራ። እስኪ እሷ ፌኳ ናት፣ እኔ ጋር ኦሪጂናል ነው። አሁን ላይቭ ላይ ለራሱ ብነፋው ይሸታል። ይገርማል። የእሷ የመገናኛ ናታ የ300 አናታ አይደል? አይ ከእንትን ከፈረንሳይ ነው የመጣው። አረ ጥሩ አይደለም እንደሱ አይነት ነገር። እሺ እንትን ሀብታም ቤት ሄደህ ማን የፈጻው ብሎ እንዳያዋርደው እሱ አጥቅ። አረ ጨዋታ። እኔ ደግሞ እኮ አልቆብኝ ልገዛ ወድጄው ማለት ነው። እነዚህ ኦሪጂናል ያልሆኑ ነገሮች ቶሎ ነው የሚያልቁት። ብንን ነው የሚሉት። እኔ ጋር ኦሪጂናሉ ነይና እኔ ጋር ኦሪጂናሉን እሰጥሻለሁ። ከዱባይ ነው። ስንት ነው ኦሪጂናሉ? አይ የገቢ ምንጭ ምናምን ታይቶ ነው። ኦኬ የኔ ጀት ምናምን ተስለምተል የኔ ገቢ ምንጭ ታይቶ። አረ በቅናሽ ነው ያለው። እኔ ጋር ከ6000 ጀምሮ አለ። እውነት የምራል። አንዱ ባለፈው እያለፈ በእኔ ሱቅ አርናቄን አገኘሁትና ዝም ብዬ ነይ ሽቶ ብዬ ነፋሁት። ከሳምንት በፊት ነው ምናምን። እሺ አሁን እዛ እንትና ነው ማን ነው የሚባለው? ወደዛ ወደ ቆቦ ደርሶ ደውሎ አንተ እስካሁን አልጠፋም አለኝ። ከሳምንት በኋላ ፈጣሪ ያሳይ። ምንም እንትን የማይለው ብቅላለሁ። ቆይ እኔማ ይዋል ሽቶ ቤት የተባለ ሽቶ ቤት ማለት ነው። እንዴት ግን ወደ ሽቶ በዚህ ገባ? እንዴት እንትን ነው። አንድ ጊዜ በታክሲ ሄድኩና ይገርማል፣ አስም ተይዤ ወረድኩኝ። በቃ ይሄ ማህበረሰብ ጥሩ ነገር ነው የሚያስፈልገው አልኩኝና ሀሳቡ ከዛ መጣል። ሽቶ በነገራችን ላይ አሁን እኮ በስጦታ የጀመረው ሽቶ ሲሰጥ ምን ግማታም ነው እያልከኝ ነው ይባላል። ታውቃለህ? አዎ እኔ በፊት ይገርማል እንትን ይሄ ሰንደልና አሪቲ ነበር የምቀባው። አሁን ገባኝ ወደ ሽቶ። በቃ ሳሚ ይሄ እንትን አጠፋሪስ ምናምን። አዎ አጠፋሪስ የቀበሮ ፈስ ምናምን ነበር እንትን የምንለው እና ራሴ ኦሪጂናል ራሴ ይዤ ነው ቀምሜ የማመጣው። እንደዚህ ከአንበሳ እንደዚህ